ታሪክ ብዙ ጀግኖችን አይቷል። ነገር ግን እንደ ክሊዮፓትራ ዓለምን ያናወጠች ሴት የለችም። ብዙዎች ውበቷን ብቻ ያወራሉ፣ እውነታው ግን ከውበቷ በላይ ነው። እሷ 9 ቋንቋዎችን የምትናገር የሂሳብና የፍልስፍና ሊቅ፣ እንዲሁም ግብፅን ከሮም ወረራ ለመከላከል ከአባይ መነሻ እስከ ኩሽ ኢትዮጵያ ድረስ ዲፕሎማሲያዊ መረብ የዘረጋች ብልህ መሪ ነበረች። ዛሬ የመጨረሻዋን ፈርዖን ሕይወት፣ ምስጢራዊ ፍቅሯንና ከጥንታዊት ኢትዮጵያ ጋር የነበራትን ትስስር በጥልቀት እንመለከታለን። አብራችን ቆዩ። ክሊዮፓትራ 7ኛ የተወለደችው በ69 ዓመት ዓለም በእስክንድርያ ነበረ። ቤተሰቦቿ ቶሎሜዎች ይባላሉ። እነዚህ ነገሥታት ግብፅን ለ300 ዓመታት የገዙ የግሪክ ዝርያዎች ነበሩ። በቶሎሜዎች ቤት ሥልጣን ለመያዝ ወንድም እህቱን፣ ልጅ አባቱን መግደል የተለመደ ነበር። ክሊዮፓትራ በዚህ በደም በተለወሰ ቤተ መንግሥት ውስጥ ነው ያደገችው። ሌሎች የቤተሰቡ አባላት እኛ ግሪካውያንን ብለው የግብፅን ቋንቋ ንቀው ሲተዉ፣ ክሊዮፓትራ ግን የግብፅን ቋንቋ በሚገባ ተምራለች። ራሷንም እንደ ግብፅ አምላክ ወይም ማይሲስ አድርጋ በመሳል የሕዝቡን ልብ አሸንፋለች። ክሊዮፓትራ ስለ ግብፅ ሕልውና ስታስብ ቀና ብላ የምታየው ወደ ደቡብ ወደ አባይ መነሻ ነበር። በወቅቱ የነበረችው የኩሽ መንግሥት ወይም ሰሜን ሱዳን ለግብፅ ትልቅ አጋር ነበረች። ክሊዮፓትራ የአባይ ወንዝ ሙላት ለግብፅ ግብርና ወሳኝ መሆኑን ትገነዘብ ነበር። ከኢትዮጵያ ነገሥታት ጋር የጠበቀ ግንኙነትም ነበራት። የአባይን ወንዝ ጣዖት እንደሆነ ስለምታምን መነሻውን ለማወቅና ለመንከባከብ ልኳን ትልቅ ነበር። ከኢትዮጵያ የሚመጡት ዝሆኖች ወርቅና ዕጣን ወደ እስክንድሪያ ገበያ እንዲገቡ ልዩ ጥበቃ ታደርግ ነበር። ሮማውያን ግብፅን ከሰሜን ሲወሯት፣ ክሊዮፓትራ ወደ ደቡብ ኢትዮጵያ የመሸሽ ዕቅድ ነበራት። በታሪክ እንደሚነገረው ከኢትዮጵያ ነገሥታት ጋር በመሆን የሮምን ግስጋሴ ለመግታት ተባብራለች። አንዳንዶች እንደሚሉት ደግሞ በቤተ መንግሥቷ ውስጥ ቁጥራቸው ቀላል የማይባል የኩሽ ወይም የኢትዮጵያ ዘብ ጠባቂዎች ነበሯት። ክሊዮፓትራ ውበቷን የምትጠቀመው አገሯን ለማዳንም ጭምር ነበር። ጁልየስ ቄሳር ወንድሟ ከሥልጣን አባሮ እሷን ሊገላት ሲፈልግ ምንጣፍ ውስጥ ተጠቅልላ ቄሳር ዘንድ ገባች። ቄሳር በድፍረቷ ተደንቆ ግብፅን መለሰላት። ቄሳር ከተገደለ በኋላ የሮም ኃያል ሰው የነበረውን ማርክ አንቶኒን አገኘችው። አንቶኒ የክሊዮፓትራ ፍቅር ሲል የሮምን ጥቅም አሳልፎ መስጠት ጀመረ። ይህ ፍቅር ግን የሮም ሴኔትን አስቆጣ። ኦክታቪያን ወይም አውግስጦስ ቄሳር ክሊዮፓትራ አንቶኒን በመድኃኒት አደንዝዛ ሮምን ልትቆጣጠር ነው የሚል ፕሮፓጋንዳ ነዛ። በ31 ዓመት ዓለም ገደማ ባህር ላይ ታላቅ ጦርነት ተደረገ። ክሊዮፓትራና አንቶኒ ተሸነፉ። ሮማውያን እስክንድሪያን ከበቡ። አንቶኒ ክሊዮፓትራ የሞተች መስሎት በራሱ ሰይፍ ወድቆ ሕይወቱ አለፈ። ክሊዮፓትራ የእሱ አስከሬን ዘንድ ተንበርክካ አለቀሰች። ኦክታቪያን ክሊዮፓትራን ማርኮ በሮም ጎዳናዎች ላይ በሰንሰለት አስሮ በማዞር ሊያዋርዳት ፈለገ። እሷ ግን ታስሬ አልዞርም አለች። ምስጢራዊ በሆነ መንገድም መርዛማ እባብ ኮብራ አስመጥታ ራሷን አስነከሰች። በ39 ዓመቷም እንደ ፈርዖን ዘውዷን ደፍታ በክብር ሕይወቷ አለፈ። ክሊዮፓትራ ስትሞት የጥንቷ ግብፅ ታላቅነቷም አብሮ አከተመ። ግብፅ የሮም ተራ ግዛት ሆነች። ነገር ግን ክሊዮፓትራ ለዓለም ትልቅ ትምህርት ታለፈች። አንዲት ሴት በወንዶች ዓለም ውስጥ በብልህነቷና በዲፕሎማሲያዊ ጥበቧ ታሪክን እንዴት መቀየር እንደምትችል አሳይታለች። ዛሬም ድረስ
በኢትዮጵያና በግብፅ መካከል ያለው የአባይ ወንዝ ትስስር ሲነሳ የክሊዮፓትራ ታሪክም አብሮ ይታወሳል። ውድ ተመልካቾቻችን የዛሬውን በዚህ አበቃ። ተጨማሪ ሌሎች ታሪኮች እንዲደርሷችሁ ሳብስክራይብ በማድረግ ቤተሰብ እንድትሆኑ በመጋበዝ የዛሬው መርሃ ግብራችን እዚህ ጋር አጠቃለን። ጤና ይስጥልን።